أما بعد فيا عباد الله يا الله ما روجهوي يا زاري خطبة رئيساتشن موضوع الخطبة فضائل عشر ذي الهجة يذو الهجة أسر كناتوج ترفاتنا توداك سراوش من لمارنو እነዚህ ቀናቶች ከሰኞ ጀምራሉ። ዙልሂጃ ዛሬ ዙልቃኢዳ 28 ነው። ከሰኞ ጀምረው እስከ 10 ያሉ ቀናቶች በጣም አላህ ያላቃቸው ናቸው ማለት ነው። ፈዳኢል አላቸው፣ ልዩ ቀናቶች ናቸው። አላህ ቁርአን ላይ የተናገረው ነቢያችን ሰለላሁ ዐለይሂ ሐዲሳቸው ላይ የተናገሩት ማለት ነው። من جزء مسلم الله النفرا يمكران جن مواسم الخير الله ملكام سران اتف در برقو ميازغنيو جزيوش چالو وروش چالو ساعتوش چالو قناتوش چالو مارنو كنزي ماكل النزيهم مدبالو مارنو من جزء يا الله باريا هنا بالله يامنا በመጨረሻ ቀን ያመነ ሰው አላህን መፍራት አለበት። አላህን መፍራት የሚባለው هو جعل وقاية بين العبد وبين غضب الله وعذابه ነው። በአላህን በባሪያውና በአላህ መካከል ወይም በአላህ ቁጣና በአላህ ቅጣት መካከል ውቃያ ማበጀት ነው። መከላከያ ማድረግ ተቅዋ ይባላል ማለት ነው። ተቅዋ ምን ጊዜም ወሳኝ ነገር ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ባሮቹን ወለሱ ሊያቀርቡ ፈልገው አላህ ሱብሓነሁ ወተዓላ በተለያየ ጊዜያት መዋሲመል ኸይርን ወይም ደግሞ ድርብ መልካም ስራ የሚያስገኙ ነገሮችን አላህ ሱብሓነሁ ወተዓላ አርጓል ማለት ነው። ስለዚህ ዙልሂጃ ማለት አፍደሉ አያሚ ሰን ይላሉ። አመቱን በሙሉ ከሚያልፉ ቀናቶች ሁሉ ይበልጣሉ ይባላል። ሀታ ሚን ረመዳን ይላሉ ዑለማዎች ማለት ነው። حتى من رمضان حتى من أشهر الأواخر من رمضان يلالو خلاف بينهم مرنو كافروش من لالو كافروشو 10 ذي الحجة قناتوشو كعشر أواخر كرمضان 10 أواخر قناتوش يبلطاو لالو لا ليلو قناتوشو مرنو ليلو يدغمو يا 10 أواخر ليلو يدغمو كنني يبلطاو لالو كافروش دغمو من لالو ቀን ለሊት የሚባል ነገር የለም። الله منو باتشوال والفجر وليال 10 ብሎ الله منو باتشوال በጎህ ይምላለው እንደዚሁ ደግሞ በተከበሩ ቀናቶች ይምላለው አለ። ይሄን ዑለማዎች ምን ብለው ፈስረውታል? 10 ዙልሂጃ ብለው ፈስረውታል ማለት ነው። የዙልሂጃ የመጀመሪያዎቹ ቀናቶች ብለው ፈስረውታል ማለት ነው። ስለዚህ ከሁሉም ይበልጣሉ ተብሏል። حتى من رمضان حتى من أواخر من رمضان ይበልጣሉ ተብሏል ማለት ነው። ስለዚህ አመቱን በሙሉ ከሚያልፉ ቀናቶች ይበልጣሉ ከተባለ እንግዲህ ይሄን ነገር እኛ በጉጉት ልንጠብቀው የሚገባ ነገር ነው። በጉጉት ጠብቀናቸው እነዚህን ቀናቶች መጠቀም በመልካም ስራ፣ በጾም፣ በሰደቃ፣ በእስትግፋር፣ በዱዓ ማሳለፍ አለብን። ወልአዕማል الصالح فيها أحب لله تعالى من غيرها ተብሏል። መልካም ስራን መስራት በእነዚህ ቀናቶች ውስጥ ሌላ ጊዜ ከሚሰራ ሁሉ ይበልጣል ተብሏል ማለት ነው። አላህ ደግሞ የሚለውባቸዋል። ያላህ ማላ አላህ ዝም ብሎ አይምልም። አላህ የሚምልበት ነገር ያ ነገር አላህ ከማለበት ትልቅ ነገር ነው ማለት ነው። አላህ አይምልም በትልቅ ነገር እንጂ ማለት ነው። አላህ ሱብሓነሁ ወተዓላ አላህ በእነዚህ ቀናቶች መማሉ አላህ ሱብሓነሁ ወተዓላ የእነዚህ ቀናቶች ትልቅነት የሚያሳይ ነገር ነው ማለት ነው። ስለዚህ በተለይ 9ኛውን ቀን መጾም የ2 ዓመት ወንጀል ያራግፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዙልሂጃ 9ኛውን ቀን ሐጃጆቹ ሄደው አረፋ የሚቆሙበት ቀን ማለት ነው። ሐጃጆች ሲቀሩ ሐጃጆቹ በመጾም የለባቸው። ድካም አለ፣ ሙቀት አለ፣ በረሃ ነው፣ ቦታው ምቹ አይደለም። በእነሱ ላይ መጾም የለባቸው፣ ክልክል ነው ማለት ለሐጃጆች ክልክል ነው። ግን እንደነሱ ሐጅ ለመሄድ ያልታደሉ ሰዎች ግን በየቦታው በየሀገሩ በየሰፈሩ በየሀገሩ እንዲጾሙ
ነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ አስተላልፈዋል ማለት ነው። በተለይ 9ኛውን ቀን አጅሩ ምንድነው? የ2 ዓመት ወንጀል ያስምራል ማለት ነው። ይሄ በጣም ትልቅ ነገር ነው ማለት ነው። እንደዚሁ እነዚህ ቀናቶች ለምን ትልቅ ሆኖ ቢባል ደግሞ ብዙ ነገር ይዟል ውስጣቸው። ዚክር አለ እዛ ውስጥ፣ ጾም አለ እዛ ውስጥ፣ ሐጅ አለ፣ አረፋ ዒድ አለ፣ የአረፋ ዒድ አለ፣ ብዙ ነገሮች አሉ። ስለዚህ እነዚህ ሲደማመሩ እነዚህን ቀናቶች አሊቋቸዋል ማለት ነው። ዑለማዎች ምን ይላሉ? አሽር ዚልሂጃ የተባለው የዙል ሂጃ ከዙል ሂጃ 1 ጀምሮ እስከ 9 እስከ 10 ያሉ ቀናቶች ናቸው። ግን የሚጾመው ነው መልካም የሚሰራው እስከ 9 ነው። 10ኛው ቀን የዒድ ቀን ነው። የዛ ቀን መጾም ያው ሐራም ነው፣ ክልክል ነው ማለት ነው። ስለዚህ ሱና ሲባል ሱና ሙአከዳ ነው። ጾሙ ሱና ሙአከዳ ነው። ሱና ሙአከዳ ለምን? لعموم فضل العمل الصالح فيها فالجمهور العلماء اتفق أي إن إمام أبو حنيفة إن إمام الشافعي إن أبو حنيفة حنبلي مالنو بزي اسمام مالو مالنو سنة نو بملو يسمام مالو وثيمين دل مالو وثيمين تلك عالمناتشو صيامها مستحب بلوان النزي كان أوش مزوم قديتها سايهون سنة نو بلوان. وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله تعالى من هذه الأيام. النبي صلى الله عليه وسلم መልካም ስራ ከሚሰራበት ስራ ቀኖች ሁሉ እነዚህን ቀናቶች የሚደርስ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ማለት ነው። መልካም ስራ ሁልጊዜ ይሰራል፣ ግን እንደዚህ ቀናቶች ቀን የለም አመቱ ውስጥ በሚገኙ ቀናቶች ውስጥ እነዚህ የሚተካ የለም ብለው ነብዩ ሲናገሩ ጊዜ ቃሉ ያ ረሱላህ ወልጂሃዱ ፊ ሰቢልላህ ያ አላህ መልእክተኛ ሆይ በአላህ መንገድ ላይ መታገል ከነሱ እኩል አይሆንም አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። እሳቸው ምን አሉ? ወልጂሃዱ ፊ ሰቢልላህ አው በአላህ መንገድ መታገል አይተካቸውም አሉ። ኢላ አንድ ሰው ሲቀር ይህ ሰው በገንዘቡም በንብረቱም ሄዶ በዛው የቀረ ያልተመለሰ ሰው ሲቀር ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ፈለም የጅብ ዛሊክ ምን ሸይ። ስለዚህ እነዚህን ቀናቶች መጾም አጅሩ በጣም ከፍተኛ ነው። ጾም ብቻ አይደለም፣ ዚክር አለ፣ እስትግፋር ማብዛት፣ ሰደቃ ማውጣት፣ ተክቢር ማለት፣ ተሕሚድ አለ፣ አልሐምዱሊላህ ምን ዚክር አለ። እነኚህ ቀናቶች ሙስሊሞቹ የገባቸው አማኞች ሰለፉ ሳሊሂን የሚጠብቋቸው በጉጉት ነበር ማለት ነው። በጉጉት መቼ ደርሰው በሰራንባቸው ብለው ይጠብቋቸው ነበር። ስለዚህ የእኛም ባህሪ ይሄ መሆን አለበት ማለት ነው። እና ስለዚህ እነዚህ ቀናቶች ሰኞ ይጀምራሉ። አላህ ካለ ሰኞ ነው የሚጀምረው። ከሰኞ ጀምሮ አላህ ያገራልን ሰዎች እነዚህን ቀናቶች በቀላሉ ዝም ብለን ማሳለፍ የለብንም ማለት ነው። በተገቢው መልኩ እስትግፋር እያደረግን ዱዓ እያደረግን እየጾምን መልካም ስራ እየሰራን ከመጥፎ ነገር እየራቅን ከመጥፎ ንግግር ከመጥፎ ስራ ተግባር እየራቅን ማሳለፍ ይኖርብናል ማለት ነው። ይህ ከሆነ ከሚጠቀሙ ሰዎች እንሆናለን ሁላችንም ማለት ነው። ያው ይህን ቀናቶች አብዛኛው ሰው አያውቃቸውም፣ አብዛኛው ሙስሊም አያውቃቸውም። ኢላ መን ወፍቅ አላህ ወፈቀው ሰው እንጂ አብዛኛው ሰው በእንዝላልነት ችላ ብሎ ያሳልፋቸዋል ማለት ነው። ግን ችላ ተብለው የሚታለፉ አይደሉም። ወላሂ ችላ ተብለው የሚታለፉ አይደሉም። ዓመቱን በሙሉ መልካም ስራ ከሚሰራበት ቀን በላይ ከሆኑ ከዚህ በላይ ምን ያስፈልጋል? ሌላ ነቢዩ ከጾሟቸው፣ ሰሃቦቹ ከጾሟቸው፣ ዑለማዎች ደግሞ ከጾሟቸው እንደዚሁ ደግሞ ያለውን ትርፋ ደግሞ ከተነገረን በኋላ በአላህና በመጨረሻው ቀን ያመነ ሰው እነዚህን ቀናቶች ጠብቆ በመልካም ስራ ያሳልፋቸዋል ማለት ነው። ስለዚህ የመጀመሪያው ከመልካም ስራ ምንድነው? አተወተ ነሱሐ ነው። ወደ አላህ መመለስ የመጀመሪያው ስራችን ማለት ነው። አስተግፊሩላህ ጌታዬ ሆይ ወደ አንተ ተመልሻለሁ፣ ጌታዬ ሆይ ማረኝ። ወሩጁዕ ኢለላህ ይባላል። ወደ አላህ መመለስ የመጀመሪያው ተግባራችን ማለት ነው። ከዛ በኋላ የአላህን ትእዛዝ መጠበቅ ማለት ነው። ከከለከለ ሁሉ መከልከል ነው።
ስራ የሚባለው መልካም ስራ የሚባለው። ወልቡዕዱ አን ኩሊ ማ ዩኻሊፉ አምረሁ ወነህየሁ እንደዚሁ ደግሞ የአላህን ትእዛዝ ያለመቃረን የአላህን ትእዛዝ ያለመቃረን አላህ ደግሞ የከለከለው ደግሞ ያለመዳፈር ነው ዒባዳ የሚባለው ማለት ነው። ሌላው ቅድም እንዳልኳችሁ ዚክሮች ደግሞ አሉ። ቀለል ባለመልኩ ላኢላሃ ኢለላህ ታክሲ ውስጥም ሆኖ ቤቱም ውስጥ ሆኖ መስጊድም ሆኖ ከሰው ጋር ብቻው ሆኖ ሰውየው መንገድም እየሄደ የሚለው ነገር ነው። ላኢላሃ ኢለላህ የሚለው ማብዛት፣ አላሁ አክበርን ማብዛት ተሕሚድ ይባላል ማለት ነው። ይሄን ነገር በማድረግ እነዚህ ቀናቶች ማሳለፍ አለብን ማለት ነው። ሌላው ተክቢራ አለ። ተክቢራ የሚባለው በእነዚህ ቀናቶች መቼ ነው የሚጀመረው? ሰኞ ይጀመራል። ሰኞ ሳይሆን ዒዱ ነገ ሲባል ዛሬ ጠዋት ላይ ይጀመርና እስከ 3 ቀን ድረስ ይቆያል ማለት ነው። አያመ ተሽሪቅ ሁሉ ተክቢራ ይባላል። በየ30 ሰዓቱ ተክቢራ ይባላል። በየሱቁ በየመስጊዱ ተክቢራ እየተባለ በየመንገዱ ተክቢራ እየተባለ ይታለፋል ማለት ነው። ተክቢራ ሲባል ወንዶቹ በጀህር ይላሉ ማለት ነው። ተክቢራ ወጀህር ነው የሚባለው። ለሴቶች ደግሞ ፍስር ሴቶቹ እንደ ወንዶቹ ድምፃቸው ከፍ አያደርጉም። ሴቶቹ ድምፃቸው ዝቅ እያደረጉ በማለት ያሳልፋሉ ማለት ነው። እና ስለዚህ በተቻለ መጠን በአላህ ያመነ ሰው በመጨረሻው ቀን ያመነ ሰው ወደ አላህ የሚያቀርበውን ስራ ይሰራል። ይሄ ነገር ከሰራ ወደ አላህ ያቃርብሃል፣ ከመቼውም በላይ ወደ አላህ ያቃርብሃል። ይሄን ደግሞ ከፈጸምከ ከመቼውም በላይ አጅርህ እጥፍ ድርብ ነው ከተባለ በአላህ ያመነና በመጨረሻው ቀን ያመነ ሰው ለዚህ ስራ ይጓጓል ማለት ነው። ራሱን ያዘጋጃል ማለት ነው። ራሱን ያዘጋጃል። መጓጓት ራስን ማዘጋጀት የሙእሚን ተግባር ነው ማለት ነው። ሰምተን ብቻ ልናፈሰው ሳይሆን ከሰማን በኋላ ተግባራዊ ለማድረግ መጣር አለብን፣ ለመስራት መጣር አለብን ማለት ነው። ምክንያቱም ለአኺራ ምንም የለም። አኺራ ባዶ ነው። ከቀብሩ ጀምሮ ባዶ ነው። ባዶ የሄደ ሰው ምንም አያገኝም እዛ ማለት ነው። ማንኛውም ሰው እዛ የሚያጭደው እዛ የሚያገኘው እዚህ የሰራውን ነው። እዛ የሚያጭደው እዚህ የዘራውን ነው። እዛ እንደሚያገኘው እዚህ በሰራው መልካም ስራ እንጂ ሌላ እዛ የሚሰራ መልካም ስራ የለም። ዱንያ ነቢ እንዳስተማሩን ሰለላሁ ዐለይሂ ወሰለም የስራ አገር ናት ዱንያ። ስራ የሚሰራው እዚህ ነው። ስራ የሚሰራው አኺራ ስራ የለም። የፈለገ ስራ ቢያንስብህ አጅርህ ቢጎድልብህ የጀሃነም ብትባል ዱንያ ላይ ወጥቼ አሻሺ ልምጣ ማለት አትችልም ማለት ነው። እንቀጣ በቃ ስራ ሁሉ ተቋረጠ ማለት ነው። የጀሃነም ከሆንክ የጀሃነም ነህ፣ የጀነት ከሆንክ የጀነት ነህ ማለት ነው። ስለዚህ ለዚህ ቀን ልንዘጋጅ ይገባል። በተለይ መዋሲመል ኸይርን መጠቀም አለብን። ከመዋሲመል ኸይር ነው ጁምዓ ቀን ነው። አንዱ ጁምዓ ቀን ነው። ጁምዓ መዋሲመል ኸይር ነው። ብዙ ትሩፋት ያለበት ቀን ነው። ጁምዓ እኛ እዚህ አንገባ፣ መስጊዱ ባዶ ነው ሲመጣ ማለት ነው። ለምን መሆን የለበትም መስጊድ እንኳን ጁምዓ ሌላም ጊዜ ባዶ መሆን የለበት መስጊድ ማለት ነው። ለምን እነማ ያዕሙሩ መሳጅድ አላህ መን አመነ ቢላሂ ወልየውሚል አኺር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ የአላህ ቤት ጌጦች፣ የአላህ ቤት የሚያሳምሩ፣ የአላህ ቤት የሚገነቡ እነዚያ በአላህና በመጨረሻው ቀን ያመኑ ሰዎች ናቸው። አላህ ሱብሓነሁ ወተዓላ መገንባት ብቻ አይደለም። ቆሻሻውን መጥረግ መስጂድን ሰደቃ ነው፣ ምንዳ ያስገኛል። ራስህ ደግሞ ውዱ አድርገህ መገኘትህ ጥቅሙ ለአንተ ነው፣ አጅሩ ለአንተ ነው፣ ለአላህ አይደለም። የእኛ መስተካከል ለአላህ ካለ ስልጣን አይጨምርም። የእኛ ደግሞ ጢመት ደግሞ ለአላህ ካለ ስልጣን ደግሞ አይቀንስም ማለት ነው። እን አሕሰንቱም ሊአንፉሲኩም መልካም ከሰራችሁ የሰራችሁ ለራሳችሁ ነው። ወይ ነሳዕቱም ፈዐለይሃ መጥፎ ከሰራህ ደግሞ በነፍስህ ነው የሰራው ማለት ነው። ስለዚህ ለራሱ ስትል መልካም ስራ። ስለዚህ እነዚህ ቀናቶች በጣም ውድ ናቸው፣ በጣም ተወዳጅ ናቸው። በተቻለ መጠን
ቤተሰቡን መቀስቀስ አለብን። ሚስቶቻችን ልጆቻችን ቀስቅሰናቸው ጎረቤትም ካለ ጓደኛም ካለ ቀስቅሰን ለነዚህ ቀናቶች ዒባዳ እንዲሰሩ ልናዘጋጃቸው ይገባል ማለት ነው። እኔ ከሰራው አይባልም። هذه الأمة هي أمة الدعوة إيه أمة الدعوة أمتنا إيه أمة يدعوة أمتنا يتري أمتنا دعوة يبالو ولا ملكام مطلعنا كما تملكال دعوة يبالا سلزي سوتشن تقسكسن لن يكناتوش لملكام سرا للناس زجاجاتو يقبال مارنو إيه كون أجرو يقارا يهونال ሰዎቹ የሚሰሩትን ስራ ሰርተው ምንዳን ሲያገኙ እኛም እናገኛለን። አንድን ሰው እንዲጾም ብናደርገው ብናዘጋጀው ከጾም የሚያገኘው ምንዳ እኛም እናገኛለን። አንድ ሰው ሐጅ እንዲያደርግ ቀስቅሰነው ሐጅ ቢያደርግ እኛም ሐጅ እንዳደርግ ሆኖ እኛም እናገኛለን። አዳሉ ከፋይል ተብሏል ማለት ነው። ስለዚህ በተሻለ መጠን በመጀመሪያ እኛ እንዘጋጅ። ከዛ በኋላስ እኛ ከሰማን በኋላ ላልሰሙ ሰዎች እያሰማን ሰዎቹ እነዚህ ቀናቶች በመልካም ስራ እንዲያሳልፏቸው ዳዕዋ ማድረግ አለብን ማለት ነው። ፈያ ዒባደላህ ሰሉ ወሰሊሙ ዐላ ነቢይኩም ወረሱሊኩም ወሐቢብኩም ወቁድወቲኩም ከማ አመረኩም ላሁ ቢቀውሊሂ ተዓላ ኢነላሀ ወመላኢከተሁ ዩሰሉነ ዐላ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الراشدين الأئمة المهديين أبا بكر وعمر وعثمان وعلي وعن الستة الباقين من أهل المضلين وعن بنات نبينا محمد صلى الله عليه وسلم أمهات المؤمنين وعن جميع الصحابة والتابعين وتابعيهم واجعلنا ممن تبعهم بإحسان واحشرنا في زمرتهم اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك يا أرحم الراحمين اللهم انصرنا ولا تنصر علينا اللهم امكرنا ولا تمكر علينا برحمتك يا أرحم الراحمين وقوي العلماء والدعاة لبيان محاسن الإسلام برحمتك يا أرحم الراحمين اللهم أذل الشرك والمشركين ودمر أعداءك أعداء الدين برحمتك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. أقم الصلاة.